ቆይ መፈመስ ዱርይነት ነው ብላችሁ ታስባላችሁ? ሰላም ጋይስ እንዴት ናችሁ? ዛሬ በመጀመሪያ የዩቲዩብ ቪዲዮ መጥቼላችኋለሁ። ይሄንን አካውንት ፎሎ ይባላል ለካ ሰብስክራይብ የሚባለው። ይሄንን አካውንት ሰብስክራይብ እና ላይክ ሼር አድርጉልኝ እና ደግሞ አካውንታችንን አሳድገው። አይ ኖ there is no one there ግን ይሁን ችግር የለውም። ቀስ በቀስ ሰው ይመጣል። ዛሬው ስቶሪ ታይማችን እንዴት ላይክ ቲክቶክ እና ሶሻል ሚዲያ ላይ መውጣት ውስጤ ለምን እንደተነሳሳ ልንገራችሁ። እኔ በተፈጥሮዬ ማለት ነው ላይክ ከልጅነቴ ጀምሮ ትምህርት ቤትም እያለሁ ምናምን ላይክ still now I'm in the school, don't judge me። ትምህርት ቤት ላይ ከልጅነቴ ኤሌመንተሪ ባለውበት ሰዓት ላይ ማለት ነው ላይክ I'm so active። እንዴት ነው ይሄ ሚኒ ሚዲያ ላይ ምናምን ቀርባለሁ። በቃ ሚኒ ሚዲያ ያልገባውበት ጊዜ ላይ እንዴት ነው ግጥም ምናምን ይዤድና እዛ አነብ ነበር። I swear to God like ምንም አላቅም እኮ ላይብረሪ ገብቼ ከላይብረሪ መጽሐፍ ላይ አወጣና ከዛ ላይ አነብና ዝም ብዬ አንዱን ወስድና ጽፌ ከዛ እዛ መድረክ ላይ ወጣና ማይኬን ይዤ አነብ ነበረ ግጥም ምናምን። ወላጆች ቀን ላይ ምናምን እንደምን ላይክ እንዴት ነው እኔ ትንሽ ሰውነት ምናምን ስላለኝ መድነስ ምናምን ላይ እኔን ማስገባት አይፈልጉም ነበርና ላይክ እኔ ደግሞ በጣም ጨፍር ነበረ። የዛኔ እኔ በደንብ ጨፍሬ ለአስተማሪዎቹ ማሳየት ጀመርኩ ላይክ መጨፈር እንደምችል ምናምን ነገር እና ከዛን ኦኬ እንዲያዩኝ ምናምን ነገር ተመቻቸው። ከዛን ቀስ በቀስ ወደ ጭፈራው እንትን ገባውና የወላጆች ቀን በቃ ውዝዋዜ ላይ ምናምን ላይ ፊት ለፊት ነው የሚያቆሙኝ ምናምን ነገር። ከዛን ቀስ በቀስ ፊልም ላይ ምናምን መግባት ጀመርኩኝ። የትምህርት ቤት ፊልም ድራማ ምናምን ይልም እንደዛ አይነት ነገር ላይ መግባት ጀመርኩ። ከዛም በኋላ ቀስ በቀስ እያልኩኝ እያደግኩ ትንሽ ክላስ መጨመር እየጀመርኩኝ ስመጣ ላይክ እንዴት ነው የሚኒ ሚዲያ አባላት ተደረግኩ። ከዛ የሚኒ ሚዲያ አባላት ስደረግ ከነሱ ስር ነው የምሰራው እንጂ እንደ ዋና አይደለም የምሰራው። ላይክ እንዴት ነው ግጥም ያላቸውን ተማሪዎች ክላስ ላይ የድምፅ መጽሐፍ ምናምን ነበርና እንደዛ አይነት ነገር ነበረ። በጣም ላይክ ከዛን ጊዜ ጀምሬ ነበረ ይሄ በቃ እንዴት ነው የመፈመስ እንትን ምናምን ውስጥ ያለውና ከዛን ጊዜ ጀምሬ ነበር የሚመቸኝ። ከዛን እንዴት ላይክ ቀጥታ ወደ ቲክቶክ ዓለም መምጣት ምናምን ሀሳቡ እንዴት እንደመጣልኝ ልንገራችሁ። 2021 ላይ አዲስ ስልክ ተገዛልኝ። ላይክ 4ኛ ክፍል ነው 5ኛ ክፍል ነው ያለሁት እና በ4ኛ ክፍልና በ5ኛ ክፍል እንዴት ስልክ ተገዛላት ብላችሁ እንዳይገርማችሁ። ምክንያቱም እኛ the new generation ላይክ ለኛ ኖርማል ነው። ስልክ ተገዛልኝ በዛን ጊዜ። ከዛም በኋላ ላይክ እንዴት ነው እንትን ጀመርኩ። ይሄ እኔ ቤት ውስጥ ምግብ ምናምን ይሳካልኛል እና ፉድ ኮንቴንት ጀመርኩኝ ማለት ነው። እና በቃ ፉድ ኮንቴንት ምናምን በምሰራበት ታይም ላይ እንዴት ነው ይሄ እኔ ፉድ የምሰራው ላይክ ይሄ ለየት ያለ ነገር ምናምን ሆነ አይደለም። ላይክ ምስር ወጥ እየሰራው ቪዲዮ አደርጋለሁ፣ ቀይ ወጥ ቪዲዮ፣ ፓስታ ቪዲዮ፣ በቃ እንደዚህ አይነት ነገር ነበር የምሰራው። የዛኔ ቪዲዮዎቹ በቃ ፖስት ሳረጋቸው እውነት ለመናገር ላይክ የሆነ ጊዜ ላይ ቪዲዮዎች አይታዩም ነበር። ከዛን ከሆነ ጊዜ በኋላ ግን 19,000 18,000 ቪው ምናምን ማምጣት ጀመረ ቲክቶክ ላይ ማለት ነው። የዛን ጊዜ እኔ በቃ ላይክ ቪው እንደዚህ ምናምን አላውቅም። እኔ ጀስት የማውቀው ፖስት አደርጋለሁ ላይክ ብቻ መሰብሰብ ነበር የማውቀው። ላይክ ቪዲዮ 100 ሰው ምናምን ላይክ ካደረገው ሶሪ ከኋላ ያለውን ድምፅ ፕሊስ ምንም ማድረግ አንችልም። ጋራጅ አለ እዚህ ጋር። እና በቃ እንደዛ ምናምን ሰራ ነበር እና ላይክ ኢቭን ስሰራ ምናምን እጄና በቃ የምሰራበት ማቴሪያልስ ነበር የማሳየው። እናቴ ደግሞ ታግዘኝ ነበር ላይክ እንዴት ነው ቀመም ምናምን ትሰጠኝና ይሄን አድርግበት ምናምን ትለኝ ነበር። ከዛ የሆነ ጊዜ በቃ በጣም ቪዲዮዎች መታየት ሲጀምሩ አካባቢ ላይ ያሉት ሰዎች እኔ መረሰት ጀመሩ። ላይክ እንዴት ነው ምን አይነት ቪዲዮ ነው የምትሰሪው ቢቀርብሽስ ምናምን ነገር እያሉ በቤት ያለው ማቴሪያል እና በባክግራውንድ ምናምን ሙድ መያዝ ሲጀምሩብኝ ቀስሜን አርግተውት ተውኩት። ከዛ እኔ ደግሞ ተስፋ አልቆርጥም። በቃ የዛኔ በጣም ነበር የተሰማኝ። ልጅም አይደለም ገና 4ኛ ነው 5ኛ ክፍል ነው ያለሁት። በጣም ነው የተሰማኝ። I swear to God like even ከፋሚሊዎቼ ምናምን ነበረና ኮሜንት ሲቀርብልኝ የነበረው በጣም ሲሰማኝ ነበረ። ግን እኔ like በቃ የዛኔ ወሰንኩኝ
ቲክቶክ የሚባል ነገር ዳግመኛ እንዳልገባበት ወሰንኩ ለራሴ። እንዳለ እዛ ጋር ያሉት ቪዲዮዎች አጠፋዋቸው። ከዛ ዲሌት አረኩኝ፣ አካውንቱንም ተውኩት። ከዛ 2021 2022 2023 2024 2024 በደንብ ያዙኝ። 2024ን ጨርሰን 2025 ገባን። 2025 አምና መች ነው ቲክቶክ የጀመርኩት? ክረምት አካባቢ ነበር የጀመርኩት። ይሄኛው ክረምት ማለት ነው 2025 ሊያልቅ ብራማ አካባቢ ይሄኛው ክረምት የ2017 አልቆ 18 ሊገባ የዛኔ ቤት የተቀመጠ ሰዓት ቲክቶክ ጀመርኩ። ስጀምር እኔ ላይክ ይሄ ጀስት ቪዲዮ ብቻ አይደለም የምሰራው፣ ላይቭም ገባ ነበር። ሶ አስ ዩ ሲ ሂር ሶማሌ ምናምን ስለሚመስል በጣም እይታ ስቤ ነበረ የዛን ጊዜ ማለት ነው። ኢቨን ላይክ የሆነ ሰርግ ሄጄ ነበረ፣ ቭሎግ ሰራው፣ ፖስት አረግ፣ የሆነ ነገር አረጋለሁ፣ ፖስት አረጋለሁ፣ የሆነ ነገር ሰራ፣ ፖስት አረጋለሁ ምናምን። አካውንቴ መንቀሳቀስ ጀመረ ማለት ነው። ከዛን የሆነ የሰርግ ቪዲዮ እዚህ ጋር ነው የሚጀምረው የኔ ስቶሪ። የሆነ የሰርግ ቪዲዮ ለቅቄ ላይክ ሆኳ ላይ ቪዲዮ የቺ 3 ሰከንድ የሚባል ሆክ ታውቃላችሁ? ሆክ ላይ እኔ እየጨፈርኩ ረገዳ ምናምን እያልክ ፖስት አረግ። ከዛን እዚህ ጋር እናቴ አታውቅም እኔ ቲክቶክ እንዳለኝ አድጌ ቲክቶክ እንደጀመርኩ ምናምን አታውቅም። ከዛን ከየት የመጡ ጠላቶቼ እንደሆኑ አላውቅም። ቪዲዮ እንደዚህ አንስተው ሼር አረጉላት። ከዛ አየችና እሺ ሴት what the hell ነረች። ከዛ አይታ ዝም ብላ ነበር። ከዛም በኋላ ላይቭ ገባለሁ። ላይቭ ስገባ በጣም ስለማወራ ላይክ እንዴት ነው ሰው አስቃለሁ ምናምን፣ ስቶሪ ታይም ነግራችኋለሁ ምናምን ነገር ላይክ I swear to God ቭሎጎቼ ምናምን ላይቮቼ ምናምን ወደ 100 ሰው ወደ 80 ሰው 90 ሰው 60 ሰው ነው የሚያየው ማለት ነው በቀን። ሶ እዛ ጋር ለካ የኔ ቤተሰቦች ያዩኛል፣ አክስቶቼ፣ ከዝኖቼ፣ ዘመዶቼ፣ ጎረቤቶቼ ምናምን ለካ ያያል። እኔ ጋር አያመጣም፣ ምክንያቱም ብዙ ሰው ስለሚገባ አያመጣም። እና እኔ